አሁን ደጋግመም የተፈናቀሉ ከሶማሊያ ክልል የተፈናቀሉ ኦሮሞ ከየት ነው የተፈናቀሉ ሲባል ከጅጅጋ እና ከወቻሌ አካባቢ ብቻ ነው። ስለዚህ የክልሉ ሰፊ ክልል ኦሮሞ ጅጅጋ ብቻ ነው የሚኖረው ነው አይደለም። ሁሉም ወረዳ ኦሮሞ ይኖራል። ትምህርት ቤቶቻችን ትምህርት ቤት በብዛት ብዙ አስተማሪ የኦሮሞ አስተማሪ አለ። ብዙ ኢንጂነሮች የኦሮሞ ተወላጆች ኢንጂነሮች የፕሮጀክቶቻችን እየሰሩ የሚገኙ ብዙ አለ። አሁንም አሉ ስራቸው ያለ ማግኘት ይችላል። እንደገና በመቶዎቹ የሚቆጠር የኦሮሞ ተወላጅ በክልላችን መዋቅር ሰራተኛ ሆኖ የሚሰሩ አሉ። አሁን በዚህ ሰዓት ላይ ማየት ይችላል። በቢሮ ሄራችሁ የሚታዩት ማአት ኦሮሞ ኖት በቃ ነዋሪ እንደሆነ ብቻ አይደለም፣ ነጋዴ እንደሆነ ብቻ አይደለም፣ የመንግስት ኃላፊ የክልሉን ኃላፊ ሆኖ የሚያገለግሉ እየሰሩ ያሉ የኦሮሞ ክልል ተወላጆች አሁን በቢሮአቸው መጎብኘት ይችላልላችሁ፣ ማየት ይችላልላችሁ። ሰራተኛ ሆነ ኢቭን የክልሉ ርዕሰ መስተዳድር ቢሮ ማአት የኦሮሞ ሰራተኛ ሲቢአይስ ቋሚ ሰራተኛ አለ። አንድም ቀን ያልተንቀሳቀሰ አንድም ቀን ያልተፈናቀለ በሰላም የሚኖሩ አሉ። የተፈናቀሉ ሁለት ኢትዮጵያዊ ወገኖች ናቸው። ስንገልጽም ሁለቱም እንደ አንድ ኢትዮጵያዊ የተፈናቀሉ የተጎዱ አይነት አርገን መግለጽ አለበት እንጂ የተለየ መስጠት የለብንም። ሁለቱም ተፈናቅሏል፣ ሁለቱም ተቸግሯል። በፌደራል ደረጃ ያሉ ተቋማት ለተፈናቀሉ እገዛ በሚያርጉበት ጊዜ ሶማሌ ሆኖ ፌደራል የሚሰራ ሰው ለተፈናቃዮች በሚያግዝ ጊዜ ሶማሌ ሆኖ ለተፈናቀሉ ሶማሌ ብቻ ካገዘ አብሮነትና የጋራ ኢትዮጵያነትና አንድ የፖለቲካ የኢኮኖሚ ማህበረሰብ መፈጠር የሚለውን አጀንዳችን ያበላሻል ወይም ችግር ነው ማለት ነው። ሶማሌ ነው ግን ፌደራል መንግስት ነው። ፌደራል መንግስት ሰራተኛም ሆነ ድርጅትም ሆነ ለኢትዮጵያ ብሔር ብሔረሰቦች እኩል መሆን አለበት ነው። አንድ ብር ለሶማሌ ከሰጠ አንድ ብር ደግሞ ለኦሮሚያ መስጠት አለበት። ኢትዮጵያ አንድ መርከብ ሆኖ 9 ፎቅ ባለ 9 ፎቅ መርከብ ናትና ለምሳሌ አንደኛ ሁለተኛ ሶስተኛ ደረጃ እስከ 9ኛ ፎቅ ካለ ማለት ታችኛው ያለ ወደ ውሃ ነው። ታችኛው ፎቅ የት ነው ያለው? ስፔሱ ያለ ውሃ ይጠጣለውና ተበሳለው ካለ የ9ኛው ፎቅ ዋስትና ያለው ማለት ነው። ታችኛው ፎቅ የሚኖሩ እዛ ያሉ ኢትዮጵያኖች እናፈርሳለን ወይም እንትኑን በሳለን ካለ ሁላችንም እንጠፋለን ማለት ነው። ስለዚህ 8ቱ ተባብሮ ይሄ ታችኛው መያዝ አለበት ማለት ነው፣ ለራሳቸው ሲሉ ማለት ነው። ስለዚህ ይሄ ምን ለማለት ነው የፈለኩት አንድ ነን ማለት ነው። ማለት በ9 ፎቅ መርከብ ላይ ጉዞ ያለች አገር ናትና ማበልም ከመጣም መርከባው የመጠበቅ ኃላፊነት አለብንና ይሄ ማለት ነው። ክልሉ ያለው መዋቅር ስናይ 11 ዞኖች አሉ፣ 93 ወረዳዎች አሉ። 93 ወረዳዎችን ከ5 ወረዳ በስተቀር ሁሉም የፋይናንስ ሄድ ሴት ናት። እንግዲህ 88 ወረዳ ፋይናንስ ሄድ ሴት ናት። ማይክሮ ፋይናንስ የክልሉ ማይክሮ ፋይናንስ ቢሮ ደግሞ አጠቃላይ የሚያንቀሳቅሱ 95% ሴቶች ናቸው። ቁልፎች ሴቶች ናቸው ማለት በተለይ ሴትኛ ገንዘብ አካባቢ ላይ ሴት ነው የምንመደበው። ለምን ሙስና ቢትጋው እንኳን ትንሽ ነው፣ በቃ ትንሽ በጣም ትንሽ ነው የምታረገው ሴት ትንሽ ነው በቃ ለራሳ ሜካፕ ምናምን ብላ ትንሽ የገባች ነው እንጂ ብዙ በቃ አገር የሚጎዳ ክልል የሚጎዳ ህዝብ የሚጎዳ ሙስና አታረግም። ለማወስንም ትቸገራለች ሴት ወደ ሙስና ከባድ ሙስና ለመግባት እና አሁን የኛ የፋይናንስ አካባቢ በሙሉ ሴቶች ናቸው፣ በአገር ውስጥም በውጭ ሀገር። ይሄን ስርዓት ለማፈራረስ የሚሞክሩ ሰዎች አላህ አይናቸውን ይፈሰስ ነው ማለት ድርግም ያርጋቸው ነው ማለት የፌደራል ስርዓትን ለማፍረስ የሚጥሩ በውስጥም በውጭም አላህ ያፍርሳቸው ራሳቸው